የዚህች ቆንጆ ሴት ባል በድንገተኛ አደጋ ምክንያት ሙሉ አካሉ ሽባ ሲሆን ዓለሟ ቀስ በቀስ መፍረስ ጀመረ። በግዴታና በብቸኝነት ሕይወት ውስጥ እንደታሰረች ሲሰማት ባሏን ለማገዝ ቃል የሚገባ አንድ ወጣት ታገኛለች። ነገር ግን የእርዳታው ዋጋ ሌላ ነበር። እንደ ደግነት የጀመረው ነገር ብዙም ሳይቆይ ወደ ተከለከለ ግንኙነት ይቀየራል። የእሷ ታሪክ በጥፋተኝነት በማታለልና ባልተጠበቀ አደጋ የተሞላ ይሆናል። ፊልሙ የሚጀምረው እጅግ ልብ በሚሰርቅና ጸጥታ በሰፈነበት ተራራማ መንደር ውስጥ ነው። በዚህ መንደር ውስጥ ዶሎሬስ የምትባል ውብ ሴት ትኖራለች። ውበቷ የሚያያት ማንኛውንም ሰው ይማርካል። መንደሩ በተፈጥሮ መስህብነት ስለሚታወቅ ሰላማዊ አየር ለመውሰድ የሚመጡ ጎብኚዎች አይጠፉም። በየቀኑ ጠዋት ዶሎሬስ ወደ ወንዝ ወርዳ ልብስ ታጥባለች። ከዚያም ወደ ቤቷ ተመልሳ ትጸልያለች። ቀናቶቿ ጸጥ ያሉ ቢሆኑም በኃላፊነት የተሞሉ ናቸው። በአንድ ጠዋት ሥራዋን ጨርሳ ስትመለስ ሁለት የመንደሩ ሴቶችን አግኝታ ሰላም ትላቸዋለች። በዚህ መሃል ሁለት እንግዳ ቱሪስቶች ሲያልፉ ትመለከታለች። ወደ ቤቷ ገብታ ጸሎቷን ቀጠለች። እየጸለየች ሳለ ኦላን የተባለ ሰው ጠጋ ብሎ ሊያናግራት ሞከረ። የእሱ ፍላጎት ንጹሕ አልነበረም። ለቀናት ሲከታተላት የነበረ ሲሆን እሷን በስሜት ይፈልጋታል። ዶሎሬስ ግን ፊቷን አዞረችበት። ምንም አይነት ፍላጎት እንደሌላት በግልጽ አሳይታው ሄደች። በኋላ ላይ ልብስ ልታጥብ ወደ ወንዙ ተመለሰች። እዚህ ላይ ነው የዶሎሬስ ባል የሆነውን ሮዴልን የምናገኘው። ሮዴል በቅርቡ ባጋጠመው አደጋ ምክንያት መራመድ ስለማይችል አልጋ ላይ ይውላል። በዚህም ምክንያት የቤቱን ኃላፊነትና ወጪ የምትሸፍነው ዶሎሬስ ብቻዋን ናት። ዶሎሬስ ወንዝ ዳር ሳለች ቅድም ያየቻቸው ሁለት ቱሪስቶች ወደ እሷ መጡና ካሊ ሂል የሚባለው ቦታ የት እንደሆነ ጠየቋት። ዶሎሬስ መንገዱን በትህትና አሳየቻቸው። ነገር ግን ወንዱ ዶሎሬስ ሲያያት ማሽኮርመም ጀመረ። ይህንን ያየችው የሴት ጓደኛው በቅናት ተናዳ ጎትታ ወሰደችው። ዶሎሬስ ወደ ቤቷ እየተመለሰች ሳለ ሁለቱ ቱሪስቶች በተራራው ዳርቻ ላይ ለብቻቸው ሆነው የፍቅር ጊዜ ሲያሳልፉ ተመለከተች። ይህ ሁኔታ በዶሎሬስ ውስጥ የተዳፈነ ስሜት ቀሰቀሰባት። ምክንያቱም ባለቤቷ ከአደጋው በኋላ ለወራት ያህል በሕመም ምክንያት እንደ ባል ሊነካት አልቻለም ነበር። ይህ የብቸኝነት ስሜት ውስጧን ይረብሸው ጀመር። በዚያው ምሽት ዶሎሬስ ወደ ቤት ተመልሳ ባሏን ሮዴልን ተንከባከበችው። ሮዴል በፊት ጠንካራ የነበረ ቢሆንም አሁን ግን ከአደጋው በኋላ መንቀሳቀስ አይችልም። ምንም እንኳን ቀዶ ጥገናው የተሳካ ቢሆንም የፊዚካል ቴራፒ ለማድረግ ገንዘብ ስለሌላቸው ሙሉ ለሙሉ ማዳን አልቻሉም። ሮዴል በሁኔታው ቢያዝንም ዶሎሬስ ገንዘብ አጠራቅማ እንደምታክመው ቃል ገባችለት። ነገር ግን ቃሏ በተስፋ የተሞላ ቢሆንም ውስጧ ግን በጭንቀት ከብዶ ነበር። ቀደም ብሎ ያየችው የቱሪስቶቹ ሁኔታ ከአእምሮዋ ስላልጠፋ ባሏን በስሜት ልትጠጋው ሞከረች። ሮዴል ግን በሕመሙ ምክንያት ምንም ምላሽ ሊሰጣት አልቻለም። ዶሎሬስ በሁኔታው አዝናና ወደ መኝታዋ ሄደች። በማግስቱ ጠዋት ዶሎሬስ እንደተለመደው ወንዝ ዳር ልብስ እያጠበች ሳለ ጄሮን የሚባል አዲስ ወጣት ወደ መንደሩ መጣ። ወንዝ ዳር ጠጋ ብሎም መንገድ ጠየቃት። ዶሎሬስ መንገዱን ስታሳየው በመሃል የሽኩርማሚት ፈገግታ ታሳየው ነበር። ጄሮን ብቻውን እየተጓዘ እንደሆነ ነግሮ ስላገዘችው ቸኮሌት ሰጣት። ኦላን ይህንን ሁሉ ነገር ከርቀት በጥርጣሬና በቅናት ይመለከታቸው ነበር። ጄሮን ጉዞውን ሲቀጥል የዶሎሬስ ቤት በዛው አቅጣጫ ስለነበር አብረው መሄድ ጀመሩ። ስለ መንደሩ እያወሩ ሳለ ድንገት ዶሎሬስ ድንጋይ አዳልጧት እግሯን ተሰነጠቀች። ጄሮን ወዲያውኑ ተንበርክኮ እግሯን ማሻሸት ጀመረ። ሕመሙ እየቀነሰ ሲሄድ በመካከላቸው የነበረው የተቀራረበ ስሜት ተቀጣጠለ። ዶሎሬስ ስሜቷን መቆጣጠር አቅቷት ሳመችው። መጀመሪያ ላይ ብታፍርም ወዲያውኑ ግን ፍላጎታቸው አሸንፏቸው እዛው ሳሩ ላይ ወሲብ ፈጸሙ። ፀሐይ ስትጠልቅ ዶሎሬስ ወደ ቤት ተመለሰች። ልቧ ግን በሁለት ሐሳብ ተከፍሎ ነበር። ሮዴል ለምን እንደዘገየች ሲጠይቃት እውነቱን ደብቃ በሌላ ወሬ አታለለችው። በማግስቱ ጄሮን መንደሩ ውስጥ ጠይቆ የዶሎሬስ ቤት አግኝቶ መጣ። ዶሎሬስ ቤቷ ድረስ በመምጣቱ ደነገጠች። ጄሮን እንደገና ሊያሽኮረምማት ሲሞክር ዶሎሬስ ግን እኔ ባለ ትዳር ነኝ፣ ባሌ ደግሞ መራመድ ስለማይችል አልጋ ላይ ነው ብላ አስቆመችው። ጄሮን ይህንን ሲሰማ ፊቱ ተቀየረ። እሱ ከከተማ የመጣ የፊዚካል ቴራፒ ባለሙያ እንደሆነና ባሏ እንዲድን ሊረዳት እንደሚችል ነገራት። ይህንን ስትሰማ የዶሎሬስ ፊት ከመደነቅ ወደ ተስፋ ተቀየረ። ወዲያውኑ ወደ ቤት አስገባቸውና ከሮዴል ጋር አስተዋወቀችው። ጄሮን የሮዴልን የሕክምና ሪፖርት ካየና ያለበትን ሁኔታ ከመረመረ በኋላ በጊዜና በትክክለኛ እንክብካቤ ማዳን ይቻላል ብሎ ተስፋ ሰጣቸው። ምርመራው ሲያልቅ ጄሮን ለብቻዋ ሊያናግራት ጠየቀ። ወደ ውጭ ሲወጡም ባለቤትሽ በጊዜና በትዕግሥት ሊድን ይችላል ብሎ ነገራት። ይህ ንግግሩ ለዶሎሬስ ትንሽ ተስፋ ሰጣት። ጄሮን ሊሄድ ሲል ዶሎሬስ ልትሸኘው ፈለገች።
መንገድ ላይም ጄሮን የሮዴልን ሕክምና በቅርቡ እንደሚጀምር ቃል ገባላት። ክፍያውን በተመለከተም አሁን ገንዘብ ስለሌላችሁ ጊዜው ሲደርስ የምንከፍልበትን መንገድ እንፈልጋለን ሲል በአነጋገሩ ውስጥ ሌላ ድብቅ ፍላጎት እንዳለው በግልጽ አስታወቀባት። ዶሎሬስም መልእክቱ ገባት። እየተጓዙ የጄሮን ድንኳን ጋር ደረሱ። እዛም ለብቻቸው ሲሆኑ ስሜታቸው አሸንፏቸው እንደገና አብረው ተኙ። ይህን ያላወቁት እነ ዶሎሬስ ኦላን ከዛፍ ጀርባ ተደብቆ በስልኩ ቪዲዮ ይቀርጻቸው ነበር። ኦላን ዶሎሬስን በስሜት ስለሚፈልጋት ይህንን ቪዲዮ እንደ መሳሪያ ተጠቅሞ እሷን ለማግኘትና ለመበቀል አቀደ። በዛች ሌሊት ዶሎሬስ ከጄሮን ጋር አደረች። ጄሮን በሕይወቱ ማንም እንደሌለና እሷን እንደወዳት ነገራት። ለዶሎሬስ ከረጅም ጊዜ ብቸኝነት በኋላ ፍቅር ያገኘች መሰላት። ጠዋት ወደ ቤት ስትመለስ ሮዴል በጥርጣሬ ጠበቃት። የት ነበርሽ ሲላት ዓይኑን እያየች መዋሸት ስላቃታት ጓደኛዬ ቤት አድሬ ነው አለችው። ሮዴል ዝም ቢልም ውስጡ ግን መጠራጠር ጀምሯል። እውነቱን በራሱ መንገድ ለማጣራት ወሰነ። በኋላ ላይ ጄሮን ለሮዴል ሕክምናውን ሊጀምር መጣ። ዶሎሬስ ግን ራሷን መቆጣጠር ስላልቻለች ባሏ እዛው እያለ በሕመም እያቃሰተ እሷ ሆን ብላ ሰውነቷን ከጄሮን ጋር ታላተም ነበር። ሮዴል በሕመም ዓይኑን ሲጨፍን ዶሎሬስ ለጄሮን በኋላ ወንዝ ዳር እንገናኝ ብላ በሹክሹክታ ነገረችው። ዶሎሬስ ወንዝ ዳር ስትደርስ ግን የጠበቀችው ጄሮን ሳይሆን ኦላን ነበር። ኦላን እንደገና ፍቅሩን ገለጸላት። እሷ ግን በንዴት ከዚህ ሂድ ብላ አባረረችው። በዚህ ጊዜ ኦላን ከጄሮን ጋር ድንኳን ውስጥ ሲሆኑ የቀረጸውን ቪዲዮ አሳያት። የምፈልገውን ካልሰጠሽኝ ይህንን ቪዲዮ ለባልሽ አሳያለሁ ብሎ አስፈራራት። ዶሎሬስ ቪዲዮውን እንዲያጠፋላት ለመነችው። እሱ ግን ፈቃደኛ አልሆነም። አማራጭ ስላልነበራት ምስጢሯ እንዳይወጣ ስትል እዛው ወንዝ ዳር ለኦላን ፍላጎት ራሷን ሰጠች። ነገር ግን ከጨረሰ በኋላ ቃል የገባውን ጠብቆ ቪዲዮውን እንዲያጠፋላት ስትጠይቀው ኦላን ግን እየሳቀ ቪዲዮውን ሳያጠፋ ጥሏት ሄደ። ዶሎሬስ ይበልጥ ተስፋ ቆረጠች። በዛች ምሽት ከባሏ ጎን ስተኛ የጥፋተኝነት ስሜትና ፍርሃት ቀጥቅጦ ያዛት። የኦፕላን ዛቻና የተፈጠረው ነገር አእምሮዋን ረፍት ነሳት። እንቅልፍም አልወሰዳትም። በማግስቱ ጠዋት ጄሮን የሮዴልን ሕክምና ለመቀጠል ወደ ቤታቸው መጣ። ሕክምናው ታምር የሠራ ይመስል ነበር። ነገር ግን ከዶሎሬስ ጸጥታ ጀርባ ልቧ በጭንቀትና በፍርሃት ተሞልቷል። የሮዴል የጤና ሁኔታ በጣም ተሻሽሎ በጄሮን እገዛ ቀስ በቀስ መራመድ ጀምሯል። ሁለቱም በለውጡ ቢደሰቱም አንድ ቀን ሮዴል ለማረፍ ወደ ውስጥ ሲገባ ዶሎሬስና ጄሮን ብቻቸውን ቀሩ። ጨዋታቸው ወደ ማሽኮርመም ተቀይሮ ከቤት ጀርባ ተቃቅፈው ሲላፉ ሮዴል በመስኮት በኩል በጸጥታ ይመለከታቸው ነበር። በዛች ሌሊት ሮዴል ክህደት ስለተሰማው እንቅልፍ አጣ። ዶሎሬስ ሊጠይቃት ፈልጎ ነበር፣ ነገር ግን በሰላም ተኝታ ሲያያት ተወው። ጠዋት ላይ ጄሮን ለሕክምና ሲመጣ ሮዴል አሁን በደንብ መራመድ ችሏል። ነገር ግን በፊት ላይ ምንም ደስታ አይታይም፣ ምክንያቱም በሚስቱና በሐኪሙ መካከል ያለውን ግንኙነት አውቆታል። ሆኖም ለጊዜው ዝምታን መረጠ። ከሕክምናው በኋላ ዶሎሬስ ጄሮንን ስትሸኘውና ፍቅሯ እየጨመረ ሲሄድ ሮዴል በውስጥ መሆኑ ይመለከት ነበር። ማታ ላይ ዶሎሬስ ጄሮን ድንኳን ውስጥ አገኘችው። እየጠጡ ሲያወሩ ጄሮን ሮዴል ሙሉ ለሙሉ ሲድን ምን እንደሚፈጠር ጠየቃት። እሷ ግን ገና ብዙ ይቀረዋል ብላ ዘጋችው። ጄሮን ወደ ከተማ ወስዶት አዲስ ሕይወት አብሮ መጀመር እንደሚፈልግ ነገራት። ድንገት ኦላን ስክሮና ተናዶ መጣ። ዶሎሬስን ከዳሽኝ ብሎ ከሰሳት። ጄሮንንም አስጠነቀቀው። የቀርጸውን ቪዲዮ ለጄሮን አሳየውና ዶሎሬስን አሁን ካልተኛዋት ብሎ አስቸገረ። ዶሎሬስ በባህሪው ተጸይፋ እምቢ አለችው። ነገር ግን ኦላን ሽጉጥ አውጥቶ ጄሮንን እያነጣጠረ ዶሎሬስን በጄሮን ፊት አስገድዶ ደፈራት። ጄሮን በሽጉጥ ስለተያዘ ምንም ማድረግ አልቻለም። በድንገት ኦላን ከኋላው በዱላ ተመታ። ሮዴል ነበር። ጉዳዩን አስቀድሞ ስለሚያውቅ ተከትሏቸው መጥቶ ኖሮ ኦላንን ዘረረው። ሮዴል እውነቱን ከቀናት በፊት በመስኮት ካያቸው ጊዜ ጀምሮ ያውቅ እንደነበር ተናገረ። ልቡ በክደት ቢሰበርም ለዶሎሬስ ደስታ ሲል ፍቅሯን ማጣት ቢኖርበትም ዝምታን መርጦ ነበር። ይህ ንግግሩ የዶሎሬስንና የጄሮንን ልብ በጥፋተኝነት ሰበረው። በማግስቱ ጄሮን መንደሩን ለቆ ለመሄድ ተዘጋጀ። ከመሄዱ በፊት ሮዴልን ይቅርታ ጠየቀው። ሮዴል አሁን በራሱ መቆም ችሏል። ስላዳነው አመሰገነው። ነገር ግን ከዚህ በኋላ እንዳትመለስ፣ ዶሎሬስንም እንዳታገኛት ብሎ አስጠነቀቀው። ጄሮን ተስማማ። ዶሎሬስ ልትሸኘው ወጣች። ጄሮን ስልክ ቁጥሩን ሰጣት። ለመጨረሻ ጊዜ ተቃቅፈው እያለቀሱ ተሰነባበቱ። ልባቸው አብሮ መሆን ቢፈልግም ዕጣ ፈንታ ግን ሌላ ምርጫ አልሰጠችም ነበር። ጄሮን ከሄደ በኋላ ዶሎሬስ ወደ ሮዴል ተመለሰች። ላደረገላት የይቅርታ ልብና ስለ እሷ ደስታ ሲል ሕመምን በጸጥታ ስለቻለላት አመሰገነችው። የባሏን የፍቅር ጥልቀት የተረዳችው አሁን ነበር።
ከዚያ ቀን ጀምሮ ዶሎሬስና ሮዴል ሕይወታቸውን በሰላምና በፍቅር እንደገና ገነቡ። የፊልሙ ርዕስ ሊጋው ይባላል። ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። እንዲሁም ሐሳባችሁን ኮሜንት ላይ አስቀምጡልን። ስለተከታተላችሁን እናመሰግናለን። በሌላ ቪዲዮ እስክንገናኝ ቻው።